አበበ እባላለሁ። ሙቀቱ በጣም ኃይለኛ ነው። የምኖረው እዚህ ዲትሮይት ነው እና አበበ ነጋሽ ነው የምባለው። እንግዲህ ዛሬ ወደ እናንተ ቀርቤ ላናግራቸው የፈለኩት ሁል ጊዜ በቃ ጭንቅላቴን እየረበሸኝ ነገር አለ። ነገርየው ብዙ ነገር ሰርተንበታል። ምንድነው? ኮሚኒቲ የለን። ኮሚኒቲ ስለሌለን በሄድንበት ሁሉ በየቦታው ኮሚኒቲ የሌለው ስደተኛ በእውነቴ ነው የምላችሁ በጣም ደካማ ነው። ብዙ ይጠቃል። ለምሳሌ ሚኒሶታ ላይ ሶማሌዎችን ይሄ መንግስት ያደረጋቸውን አይተናል። ደግናቸው መጥፎናቸው ምን ልል አይደለም፣ ግን እንደ ኮሚኒቲ ተነስተው የሰሩት ስራ በእውነት በጣም የሚያስገርም ነው። እኔ ሶማሊያ ሀገራቸው የተበታተነ እዚህም የተበታተኑ የተለያየ ይህ ልዩነት የላቸውም ማለት አይደለም፣ ግን ኮሚኒቲ ስላላቸው ኮሚኒቲ ሴንተር ስላላቸው አንድ ጋር ሆነው የሰሩትን ስራ ስናይ እንዴ ብለናል። እነሱም እንደዚህ አይነት ውንጀላና እንደዚህ አይነት ችግር ይደርስብናል ብለው አላሰቡም። አስታውሱ፣ እነሱም እንደኛ ልዩነት አለባቸው። ቀጥሎ ደግሞ እዚህ አይስ መጥቶ ብዙ ኢሚግራንቶችን ለኔ እንኳን ከኔ ጋር እንኳን የሚሰሩትን ሰራተኞች ወስዷቸው አስሯቸዋል። ወደ 175 የሚሆኑ እንደው ከሴኔጋል እንኳን ታስረው ነበረ ዲቴንሽን ሴንተር። እነሱ ግን ትንሽም ጅማሬ ስለነበራቸው ትንሽም ስትራክቸር ስለነበረቻቸው እሱን አጠናክረው ብዙዎቹን አስወጥተዋል። በፈንድሬዝም በምንም ብለው ያው አሁን አንዱ ወጥቷል። እንደው ሌላው ደግሞ በየግል ሁኔታችን ስታዩት ሰው ዛሬ የደላው የተመቸው ነገ የሚመጣው የሚቀየራል። እንደ ኮሚኒቲም እንደ ግለሰብ ማለት ነው። እና የአንድ ግለሰብ ችግር የሁላችንም ችግር ሆኖ የዛን ግለሰብ ሸክም ለማቅለል ሰርቪስ ቤዝድ የሆነ ነገር ኮሚኒቲ ኖሮን ጠንክረን ለልጆቻችን የምናስተላልፈው ብንሰራ ብለን ጥቂት ሆነን ብዙ ስራ ሰርተን ነበር። በተለይ ኢትዮጵያ ውስጥ ያለው ጋርቤጅ ነው የምለው። አዎ ኢት ማተርስ፣ የሰውን ህይወት እየቀጠፈ ያለ ነው። ያ ሪያሊቲው ነው። እዛ ውስጥ ሳልገባ ግን እዛ ያለውን ልዩነት እዚህ ሳናመጣው የዘርም የሃይማኖትም የፖለቲካም የምንም የማያለያየን ነገር የለም። ምንም ነገር እንዳይመጣ አድርገን የጻፍናቸው ባይሎስ ነበሩ። በእነኛ ባይሎዎች ውስጥ ብዙ ነገር ተነጋገርን፣ ብዙ ዲስከሽን፣ በብዙ ፕሪንሲፕሎች ተግባባን። ወደ መጨረሻው ላይ ልንደርስ ስንል አንዳንድ ግለሰቦች መንሸራተትም እንግዲህ ይሄ ይገጥማል። ግን መቀጠል አለብን፣ መሄድ አለብን እና ጠንካራ የኢትዮጵያን ኮሚኒቲ መስርተን እንድንአልፍ እንደው ብትችሉ አቅም ያላችሁ ጉልበት ያላችሁ ገንዘብ እያልን አይደለም፣ የማሰብ አቅሙ ወደፊት ይሄ ነገር ይጠቅማል የምትሉ ለልጆቻችሁ ለወንድሞቻችሁ ሰውን እንደ ሰው ማየት የምትችሉ ሰዎች አብረን ትንሽ ብትሰባሰቡና አቅማችንን ብናጠነክር ጥሩ የኢትዮጵያን ኮሚኒቲ መመስረት እንችላለን። የተሰራው ስራ አለ፣ የቀረው ትንሽ ነው። ወደ ኮሚኒቲው መድረስ አለብን እና እዛ ላይ ያንን እንትን ለማለት ብዬ ነው። ለምሳሌ ሁለት ጥሩ ሰዎች ልጆች አባት የሆኑ ከኮሚኒቲያችን በሞት ተለይተዋል። ጥቂት ግለሰቦች በእውነቴ ነው የምላቸው፣ በዘርም በሉ በሃይማኖትም በሉ በፖለቲካውም በሉ በምንም በፍጹም የመገናኛቸው ሰዎች አይደሉም። ግን ተነስተው በነዛ ቤተሰብ ላይ ተረባርበው ለመርዳት ያደረጉትን ነገር ሳይ እምባዬ ነው የሚመጣው። እሺ አንተ ራስህ ምን አደረክ? ምንም አላደረኩም። አቅም ይጠይቃል ለሁሉ። ግን እነኚህ ሰዎች ብቻቸውን ከሚያደርጉት እንደ ኮሚኒቲ ግን ተሰባስበን ብናደርግ በሞትም በምንም ብንረዳዳ ጥሩ ነው።
ዛሬ ዶክተር ነህ፣ ኢንጂነር ነህ፣ ሁሉ ነገር አለ። ይሄ በባንክ ምናምን የተሰበሰበም ካሽም የገዛኸው ቤት ይሁን ነገ ጋራንቲ የለውም። የሚመጣው አይታወቅም። ቀሪ ቤተሰብ ላይ ሁሉ ነገር ከሚወድቅ እንደ ኮሚኒቲ ቀሪ ቤተሰቡን ለማሻገር በህይወትም ያለፈውን ሰው ግብአተ መሬቱን በክብር ለማስቀመጥ የእኛንም ዲግኒቲ እንደ ኢትዮጵያዊ እውነት በየሄድንበት በአረብ ተጠልተን በአፍሪካ እንግዲህ ሳውዝ አፍሪካ እንዳየነው ተጠልተን ሳውዝ አፍሪካ አሁን ያለው ምንድን ነው? እነሱ ኮሚኒቲ አላቸው። የትግራይ ኮሚኒቲ፣ የአማራ፣ የኦሮሞ፣ የምናምን፣ የአፋር፣ የሶማሌ የምን እየተባለ የተለያየ ወደ 500,000 የሚሆን ኢትዮጵያዊ ቢዝነስ ኦነር አለ። የት? ሳውዝ አፍሪካ። በዛው መጠን ደግሞ እንደዚሁ ገና ስራቸውን የጀመሩ ኃይል አለ። ግን ተመልከቱ፣ ኦርጋናይዝድ ሳይሆኑ በዘር ተለያይተው የሰሯቸው ነገሮች ዛሬ ለሚገደሉት ከኛ ማህበረሰብ ከኛ ከኢትዮጵያ ከምንላት ከኢትዮጵያ የወጡ ሰዎች እየሞቱ እየተገደሉ ነው። ትናንትናም ለኛ የሚቆምልን መንግስት የለም በስደት ስንኖር፣ ዛሬም የለም፣ ነገም አይኖርም። የምንኖረው አሁን አሜሪካ ነው፣ ሚችጋን ነው። እንደ ሚችጋን በአሜሪካ ህግ ዘር፣ መልክ፣ ቀለም፣ ጾታ ምን በሉት ሃይማኖት በሉት ምንንም ሳናይ ጠንካራ የሆነ ኮሚኒቲ ብናዋቅር፣ ብንሰራ፣ ብንተባበር በቅንነት ቅን እንኳን ሳይሆን ሰው መጥቶ ለመረበሽ የሚሞክር እንደ ሌሎች ኮሚኒቲዎች እንዳየነው ቢኖር እንኳን እሱን የ18 ዓመት ልጅ ዳይሬክተር አድርገው የተጻፈውን አይቶ አይ በዚህ ህግ መሰረት አርቲክል ይሄ መሰረት ይሄ ሊቀጥል አይችልም በእኛ ውስጥ ኮሚኒቲው። ስለዚህ ስትራክቸር መስራትና ይህን ኮሚኒቲ ማሳደግ ይጠበቅብናል። ሰርቪስ ቤዝድ የሆነ እኔ የሄድን እንደ ኪነት ወዛወዝ ይሄ ካልቸር ምን ታሪክ እንደዚህ እሱ ሁሉ የሚያጋጨን የሚያለያየን እስከሆነ ድረስ በግል በኮሚኒቲ ውስጥ የሚደረጉ ነገሮች ትልቅ ህንፃ ገዝተንም ቢሆን በዛን ጊዜ የተከራዩ ስለ ኢትዮጵያ ካልቸር ነው አድቮኬት የማደርገው፣ ኦኬ፣ ስለ ሂስትሪ ነው፣ ኦኬ፣ ስለ ሁሉም ነገር ግን ኦርጋናይዜሽኑ ከነሱ ሁሉ ነፃ የሆነ ስለ ሃይማኖትም ስለ ፖለቲካም ስለምንም ድንቅ የሌለው እና እኛ እንደ ማህበረሰብ ለሚመጣብን ኮሌክቲቭ ጥቃት ቋሚ እንድንሆን እኔ እንጃ እንዴት አድርጌ ልንገራችሁ። ሰው ሆኜ ነው የምነግራችሁ። ሰው ሆናችሁ ብትሰሙኝ ምናልባት ይሄ የጀመርነው ነገር ትልቅ ነገር ይደርስልን ይሆናል። የአሜሪካንን ህግ ተከትለን ኢትዮጵያዊ የሆነ በሙሉ ሜምበር መሆን የሚችልበት በተለይ በሳውዝ ኢስት ሚችጋን አካባቢ የምትገኙ እባካችሁ በተለይ ሪታየር ያደረጋችሁ በተለይ እንደዚህ አይነት ነገሮች ኤክስፖዠር ያላችሁ ቅንነቱ በተለይ ሰው መሆንን ያላችሁ ሰዎች በዚህ ላይ ብትተባበሩንና ስንሰራው የነበረውን መጨረሻ አንድ 10% የምትሆን የቀረች ነገር አለች። እሷን ሪቪው አድርገን ኮሚኒቲው ስራ ቢጀምር የህግ አካሄዶችንም ስራዎች አብረን ብንሰራ የሚል ነው እና ስልክ ቁጥር አለኝ። ስልክ ቁጥሬ 425 425 286 5183 ነው እና ታች ጽፈዋለሁኝ። ከቻላችሁ የምትችሉ ሰዎች ይህን የሰማችሁ ኮሚኒቲ ያስፈልገናል። ኮሚኒቲ ሲኖረን ከነዚህ የጸዳ መሆን አለበት። ሰው እንደ ሰው የሚረዳዳበት ኢትዮጵያን ኮሚኒቲ ኦፍ ሚችጋን ያስፈልገናል። ሰርቪስ ቤዝድ የሆነ ነገር የምንል ሰዎች ይጠቅመናልና በዚህ ብንተባበር። የሚገርማችሁ ነገር እስካሁን ድረስ የሰራ ነው ስራ በዘርም በሃይማኖትም በፖለቲካም በሀብት ልዩነትም በስራ አይነትም በጾታም የተለያየንን
የተለያየን ግን የሰራነው ስራ በጣም ደስ ይላል። እኔ በጣም ደስ ይለኛል እና አበበ ነኝ። አትፈርጁኝ። ኢትዮጵያ ውስጥ ያለኝ የራሴ አመለካከት የራሴ ነው። የራሱ ሌላውም ሰው ደግሞ የራሱ አለው። ያንን ከኮሚኒቲው ውጪ የምናደርገው የግላችን ስራ ሆኖ ማለት ነው፣ መፈራረጅ ሳይኖር። በዚህ በኮሚኒቲ ውስጥ ግን ሰው እንደ ሰው ሆኖ ሰው ቸገረው ሰው ነው እንደ ሰው እንደ ኢትዮጵያዊነቱ። እኔ አንተ ኢትዮጵያዊ ነህ አንተ አይደለህም ለማለት አልችልም። ለምሳሌ አንዱ የመጣው ሜምበርሺፕ ላይ ሀበሻ የሚለው ቃል ነው። እንደው ለምሳሌ ነው የማቀርብላችሁ። ሀበሻ ማለት ለኔ ሁሉም ኢትዮጵያውያን የሚል መስሎኛል። እና አንድ ሰው ተነስቶ ምን አለ፣ ኢትዮጵያን ኮሚኒቲ እና ሀበሻ እንደዚህ ለማድረግ ምናምን የሚል ሚሽን ስቴትመንት ስንጽፍ፣ አበባ አንተ ያላወቀው ነገር አለ። ምንድን ነው አልኩ። ሀበሻ እኮ የሚለው የሚጨምረውን ቶውና የሚቀንሰውን አላየህም ምንድን ነው ስላቸው፣ ለካስ በአሁኑ ወቅት እንግዲህ የሆነ ነገር ምንም እኔ ተስማሙበት አትስማሙበት ያ ቃል የሚጨምረው ኤርትራዊን ነው አሉ። እሺ የሚቀንሰው ደግሞ ኦሮሞን አይጨምርም። ልዩነት ይኖር ግን ምን ያህል ዲቴል እንደተነጋገርንበት በነገሮች በእያንዳንዳቸው ነገሮች ነገር ግጭት እንዳያመጣ ነገር ተሰርቶ እንዳይፈርስ ማለት ነው። ሀበሻ የምትለው ቃል እንኳን ከ2-3 ሰዓት በላይ በሀሳብ እንዴት ነው አብላልተ ነው እንትን ብለን እሺ ይሄ ከሆነ በማህበረሰቡ አረዳድ ኦሮሞን ማይጨምር ከሆነ ወይም ኩሽ የሚባለውን ማይጨምር ከሆነ ወለጋውን ማነው ጋምቤላውን ማይጨምር ከሆነ ኩናማው ሽናሻው ምናምን ሌላውን ማይጨምር ከሆነ ኤርትራኖችንም ጨምር ከሆነ በቃ አንተው ትክክለኛ አንደርስታንዲንግ በታሪክ ልንነጋገርም አንፈልግም። ታሪኩ የኢትዮጵያ ታሪኩ እንዲህ ነው። 100 ዓመት ነው። እሺ ይሁንልህ፣ ምን አገባኝ? የምኖረው እዚህ ነው። የኢትዮጵያ ታሪክ 3000 ዓመት ነው። አዎ ይሁንልህ። በግሌ የራሴ አመለካከት አለኝ እና እንደዚህ አይነት ነገሮችን አቮይድ ለማድረግ ያደረግነው ስራ ቀላል አይደለም። ግብጾች ያላቸውን የኮሚኒቲ ጥንካሬ፣ አረቦች ያላቸውን ኮሚኒቲ ጥንካሬ ጁሾች ጋማ ማን ይደርሳል? ጥቂት ሆነ። እኛ እኮ 140 ሚሊዮን ሆነናል ተብሏል። እና የሀገር ቤት ያለው ነገር ሳይዘን ሰው ሆነን በእውነቴ ነው የምለው። እኔ ሰውን የሚያስቀይም ነገር ይዞ ከመምጣት ሰውን የሚያስደስት ነገር ጥሩ ነገር ሰርቶ ማለፍን የሚያህል ነገር የለም። ለምሳሌ እኔ እውነት ነው ብዬ ያስኩት ነገር በእውነቴ ነው የምላችሁ። ሌላውን ሰው ለምን እዛ ውስጥ እንገባለን? ያለነው አሜሪካ ነው፣ ሚቺጋን ውስጥ ነው የምንኖረው። ትልቅ ህንፃ፣ ትልቅ ቤት በባንክ 30 ዓመት የምትከፍለው አለህ። ጥሩ ስራ አለህ። ልጆች እየወለድክ ነው ወይ እየወለድሽ ነው ምናምን። ግን በመሀል ብዙ ነገር አለ፣ በሰው ላይ የሚደርስ ነገር። ባንክ ሮጦ ነው ሊወስድብህ የሚፈልገው ሁሉ ነገር። ያ ትተው የምትሄደው ቤተሰብ ምን ላይ ነው የሚደርሰው? እና ምንም ሰራን ምንም አደረግን እዚህ ሀገር ሲስተሙን ተጠቅመን አንድ ሆነን በትልቁም ይምጣ በትንሹ እንደ አንድ ማህበረሰብ ጠንካራ የሆንን ሰዎች እንድንሆን አብረን ብንሆን የሚል አመለካከት አለኝ። እባካችሁ ከቻላችሁ ደውሉልኝ፣ ጻፉልኝ። አሁን ለጊዜ ያለን መግባቢያ እንግዲህ ሚቺጋን ሪሶርስስ ነው፣ በቫይበር ነው። እንደዛ አድርጉ። ለቀንነት ነው የተነሳ ነው እና የጀመርነው እንድንጨርስ ብዬ ነው። በጣም አመሰግናለሁ። አሁንም አበበ ነኝ ከዲትሮይት 425-286-5183 አመሰግናለሁ።